በጣም ስላዛዝንሽ ይህን ከማድረግ ውጭ ምንም አማራጭ አልነበረም። አባዬ ወይዘሮ መነን ሀብልን ለእዝራ የዳረቻት ሀብቱን ለመውረስ ብላ ነውና ከሆስፒታል አግኝታትኝ ህፃን እያለች እናቷ እንግዲህ ጥላት ስትሄድ እሷ ሆስፒታሎችን ሐኪሞቹን ለምና ወስዳ አሳደገቻት ማለት ነው። ያሳደገቻትን በር ቆልፋ ትምህርት ሳታስተምር በግፍ ነው ያሳደገቻት። ልጅነቷን ቀምታታለች። ሆኖም ግን ሀብል እሷን ለመጉዳት ምንም አሳብ የላትም። አይደለም ሰውን ለመጉዳትኝ እሷ ራሱ እንዴት እንደምትኖር እንዴት እንደሚነጋ ራሱ ምን የምታውቀው ነገር የላትም። ምክንያቱም ከጎኗ ማንም ሰው የላትም። ማንም የለኝም ብላ ስለምታስብ በቃ የዛሬን ልዋል ለነገ እሱ ያቃም ብላ የምትኖር ሴት ናትና ግን ነገር ግን እንደ እናቷ እንዳልሆነች ስትነግራትኝ ለካምስ ልጅነቴን የቀማሽኝ እናቴ ስላልሆንሽ ነው አይደለ? እንደዚህ በድለሽኝ ትምህርቴን ሳታስተምሪኝ በሚጥሚጣ እየገረፍሽኝ እየመታሽኝ ምንም ሳታዝኝልኝ ክላስ ውስጥ እየቆለፍሽብኝ እየሄድሽ ብላ ትናገራታለች ማለት ነው። ከዛ ወይዘሮ መነን እኔ ለአንቺ ብዬ ነው አንቺን ስለምወድሽ ቆንጆ ስለሆንሽ ወንዶቹ ሲያዩሽ ሁሉም ስለሚጓጉልሽ እንዳትበላሽ ብዬ እኔ ላንቺ ብዬ ነው እንጂ ክፋት አትይብኝ እባክሽን። አሁንስ አበዛሽው። እኔ እኮ ላንቺ ብዬ ነው እንደዛ አድርጌ ያሳደኩሽ። ታዲያ ምን ጎዳሽ? ምን ጠቀምኩሽ እንጂ በክብርሽ ተቀምጠሽ አሁን ለዚህ ክብር አበቃሽ፣ የቤት እመቤት አደረግኩሽ ትላታለች ማለት ነው። በቀረብኝ ይህን ሁሉ እኔ አልፈልግም። ሲጀመር አንቺ ለራስሽ ጥቅም ብለሽ ነው እንጂ እኔን ወደ እዝራ ያመጣሽኝ ለእኔ አስበሽ አይደለም። አሁንም ቢሆን ከዚህ በኋላ ግን ጣገቤ እንዳትደርሺ፣ ሁሉም ነገር እዚህ ጋር ማብቃት አለበት ብላ ትናገራለች ማለት ነው። እዛ ደግሞ አጸዴ እንግዲህ የቤት ሰራተኛዋን ገላታለች ማለት ነው። ገላ የስከትበት የነበረውን ቢላዋ ወስዳ እዛ አስቀምጠዋለች። ምክንያቱም እዛ ቢላው ሲመረመር አሻራው የሀብል ሆኖ ይገኛል ማለት ነው። ግን ሆኖ ግን እሷ ያሰበችው ነገር አልተሳካም። ሀብል ማህደርን አንቺ ነሽ የገደልሻት ብላ አስጠይቃተኝ አጸዴ በጣም ተደናገጠች ማለት ነው። ምክንያቱም የዚህ ስራ አባል አጸዴ ስለሆነች፣ ምክንያቱም አጸዴ እነዚህን ሰዎች ማስወጣት ትችላለች። አጸዴ እንግዲህ ሜርሲን በጣም መርዛታለች ማለት ነው በነገር ለወንድሟ ሜዳ እንግዲህ ሰፈር ያለውን ወይዘሮ መነን ሰፈር እንግዲህ እናሳያት። ወይዘሮ ዘነበች ነው ስሟ። ልጇም ሀብልናት ብላ ስትነግረው ይሄ ግን ላምንሽ አልችልም፣ አንቺ ምን አይነት ሰው ሆነሻል? አክስቴን እያመንሻት ነው። እኔ አክስቴን ምንም አላምናትም፣ ስለዚህ ሰፈርም አልሄድም ብሎ ይናገራታል ማለት ነው። ሜርሲ ትከራከረዋለች። እኔ ወንድሜ እኔ አንተን አይን እየገለጽልው እንደዚህ ታደርጋለህ እመነኝ ምናምን ስትለው ከዛ ይሄ የአክስቴ ስራ ነው፣ አክስቴ መቼም አላምናትም። ስለዚህ ማህደር ሞታለች። ማህደር ደግሞ የሞተችው እንግዲህ በሀብል ነው ምናምን ስትለው ብላ ስትነግረው ይህንን አውቃችሁ ሆን ብላ የተደረገ ነው፣ እሷን ለማስጠርጠር ቢላዋ ወስዳችሁ ነው ብሎ ሀርዳ ይናገራል ማለት ነው። አስራ እንግዲህ ይናገራል። አስራ በጣም ወዷታል፣ ሀብልዬን ወዷታል ከምንም በላይ። መጀመሪያ ላይ ግን ተናዶ በንዴት ወይም ደግሞ ለአባቱ ብሎ ነበር ያገባት ማለት ነው። ግን ነገር ግን እሱ አሁን ላይ ሳይወዳትና ሳያፈቅራት አልቀረ ማለት ነው። እንግዲህ የተፈራው ደርሷል። ለሀብል እንግዲህ ጠበቃ የሚሆናት አዝራ ነው ማለት ነው። ግን ነገር ግን የሚሆነው ደግሞ እንግዲህ ተናዶ ወደ ቤቱ ሲመለስ ያልሆነ ነገር ይሰማል ማለት ነው። አጸዴ በቃ ተነቃብኝ ብላ ተናዳለች እና ሀብልን እንስማማና እንቀጥል፣ ብር ልክፈልሽ እና ከዚህ ቤት ውጭ ትላታለች። እኔ አታስቢ፣ ሁሉም ነገር ዛሬ ያበቃል፣ እባክሽ ተይኝ ልኖርበት፣ እባክሽ የትኛውን ኑሮች ነው የምትፈልጊው ትላታለች። እንግዲህ ጋሽም እዚህ ጋር እንግዲህ አልኮል እየጠጣ ነው። ምክንያቱም ልጁን ለእስር ቤት አሳልፎ ሰጥቷል፣ ለፖሊስ ማለት ነው። ሜርሲ ናት የገደለቻት ብሎ ሰጥቷል። እንዴት እንደሆነ ብቻ ባናቅም፣ ነገር ግን ሜርሲ ገዳይ አይደለችም። ገዳዩም አጸዴ ናት ያስገደለቻት።
እንግዲህ ሆኖም ግን ልጁን አሳልፎ ስለሰጠ እሱ በዚህ ተናዶ እየጠጣ ይገኛል ማለት ነው። አልኮል ደግሞ መድኃኒቱ የ6 ወር ማራዘሚያ ስለተሰጠው 6 ወር ብቻ ስለሚቆይ መድኃኒት እየወሰደ አልኮል መጠጣት አይቻልም። ግን ነገር ግን እሱ ስለተናደደ አልኮል እየጠጣ ነው ማለት ነው። ምክንያቱም አልኮሉን መድኃኒቱን ያፍርሰዋል። ከዛም ሆኖ ግን እያለ እንግዲህ በጣም ሰክሯል ማለት ነው። ጋሼ ግን ከታችው ወይዘሮ መነን እና ሀብል እያወሩ እየተጨቃጨቁ እያለ እንግዲህ ሀዝራ ይመጣል። ምንድን ነው የምሰማው ነገር እውነት ነው ወይ ብሎ ሲያፋጥጣቸው እንግዲህ አክስቱም እህቱም ይመጣሉ። አዎ እውነቱን ተናገሪ፣ ከኛ ምንም ነገር የሚያመልጥ ነገር የለም ትላታለች። ከዛ ትደነግጣለች ወይዘሮ መነን እንግዲህ ምክንያቱም ዘነበች የሚለውን ስም ስለሰማ ሀብልን እየጠየቃት ነው። ምክንያቱም ሀብል አትዋሽም፣ የመዋሸትም አቅምም የላትም። ምክንያቱም እሷ ከጎኗ ማንም እንደሌላት እህት፣ ወንድም፣ እናት፣ አባት የላትም፣ ብቸኛ ናት እና ለማን ብዬ ነው የምኖረው ለማን ስለኔስ ማን ይጨነቃል ብላ ስለምታስብ እውነቱን ብቻ ነው የተጓዘችው። ግን ነገር ግን ሜርሲና አጸዴ በጠመጠሙት እንትን ነገር ግን ማለት ነው ሀብልን እስር ቤት ሊያስገቡ መነን ደግሞ ከቤት ሊያስወጡ ነበር ሀሳባቸው። ግን እሱ ነገር አልተሳካላቸውም። በጣም በሚያሳዝን ሁኔታ ግን ሜርሲ ምንም በማታውቀው ወንጀለኛ ነች ተብላለች። እንግዲህ ያው ወንጀሉ እስከሚመረመር ድረስ እውነቱ እስከሚታወቅ ድረስ ሜርሲ እስር ቤት ትቆያለች ማለት ነው። ከዛ በኋላ ይሄ የምሰማው ነገር ምንድን ነው እውነቱን ተናገሩ ብሎ ሲያፋጣቸው ወይዘሮ ዘነበች ሀብል ያንቺ ልጅ መሆኗን ተንገሪዋ ስትል ጋሽ እንግዲህ ከደረጃ ሲወርድ እኔ ግን የእውነት ለመናገር ደረጃ ላይ ወደቀ ብዬ ደንግጬ ነበረ። ግን እግዚአብሔር ይመስገን አልወደቀም ማለት ነው እና አልወደቀም። ከዛም ፖሊሶቹ መጥተው ሜርሲዬን ሲወስድ አዝናለሁኝ ልጄ፣ ምንም ማድረግ አይቻልም፣ ይህን ማድረግ የምችለው ሌላ ምንም ማድረግ አልችልም አለ። ምክንያቱም ቢላው ወስዶ እዛ እንዳረጉትኝ ያውቃል እና እንትና መሀል ስስማ ይቅርታ ሀብል እንድትያዝ አልፈለገም። ምክንያቱም ጋሼ ይወዷታል እና ትንከባከባቸዋለች፣ መድኃኒቱን በሰዓት ትሰጣለች፣ እግራቸውን ሁሉ ታጥፋለች እና በጣም ምስኪን ልጅ ናት። ስለዚህ ሀብል ከምትያዝ ሜርሲ ትያዝ ብሎ ስላሰበ ነው እንጂ ሜርሲ እዚህ ጣጣ ውስጥ እንደገባችበት ቢላው እዛ እንደሄደ ያውቃል ማለት ነው፣ ሰምቷል። ምክንያቱም ሲያወሩ በበር ሆኖ አዳምጧል። ስላዳመጠ ስለዚህ እህቱንም እንዳይሰጥ እህቱ ጠላኸኝ ብላ እንትን ትላለች። እና እንግዲህ ያለው አማራጭ ትንሽ ልጁን ነው እንግዲህ ፈርዶባታል። እንግዲህ ምንም ማድረግ አይቻልም። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ውድና የተከበራችሁ የትውስታ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። እንግዲህ መርሲ በቀጣይ ቪዲዮ እስር ቤት ምን ትሆን ይሆን? ይፈረድባታል ወይስ አይፈረድባትም? ፍርዱስ ምን ይሆን? ስለዚህ ገዳዩ